ይህ ቪዲዮ በአንድ ሳምንት ውስጥ 1000 ሰብስክራይበር እና 1000 ላይክ ከሞላ ሁለት ሰዎችን 1000 ብር እንሸልማለን። ለመሸለም ብቁ ለመሆን ይህን ቪዲዮ እስከ መጨረሻ ይመልከቱ እና ይህን ቪዲዮ ላይክና ሰብስክራይበር ያድርጉ። ቪዲዮ ለብዙ ሰው እንዲደርስ 10 ጊዜ ሼር ያድርጉ። ቪዲዮ ኤዲት ማስደረግ የምትፈልጉ በሙሉ ረዝምና አጭር ቪዲዮዎች በተመጣጣኝና በቅናሽ ኤዲት እናደርጋለን። እኛን ለማግኘት ከፈለጋችሁ በኮመንት ባለው ሊንክ ይግቡ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮ 10 የዓለማችን አደገኛ ከተሞች የምናይ ይሆናል። ቪዲዮ ከመጀመሩ በፊት ላይክና ሰብስክራይብ ያድርጉ። አሁን ቀጥታ ወደ ቪዲዮ እናልፋለን። 1. ፒተርማሪትዝበርግ፣ ደቡብ አፍሪካ። ፒተርማሪትዝበርግ የኑምቦ 2025 የወንጀል መረጃ ጠቋሚን በ82.0 ከፍተኛ ደረጃ ይይዛል። ይህም በቺዌሰዋናቲያቭ ዋና ከተማ ውስጥ ስር የሰደደ ብጥብጥ እና አለመረጋጋትን ያሳያል። ነዋሪዎቹ የታጠቁ ዘረፋዎችን፣ የቤት ወረራዎችን፣ የመኪና ጠለፋዎችን እና የቀን ብርሃንን የሚነኩ ወንጀሎችን በየጊዜው ሪፖርት ያደርጋሉ። በድሃ ሰሜናዊ እና ምዕራባዊ ከተሞች ውስጥ የአደንዛዥ ዕፅ ዝውውር እና የወሮበሎች እንቅስቃሴ ፍርሃትን ያጠናክራል። በሰደደ ድህነት፣ በወጣቶች ሥራ አጥነት እና በተጨናነቀ አንዳንዴም በሙስና የተዘፈቁ የፖሊስ ሥራዎች የሚመሩ የግድያ መጠን በደቡብ አፍሪካ ከፍተኛ ደረጃ ላይ ይገኛል። የንግድ ድርጅቶች ምላጭ ሽቦ እና የግል ጠባቂዎች ሲጭኑ ተሳፋሪዎች ከጨለማ በኋላ በረሃማ መንገዶችን ያስወግዳሉ። በቸርች ጎዳና ዙሪያ ያሉ ማዕከላዊ ምልክቶች እንኳን ቱሪዝምን የሚገታ ስርቆትን እና ስርቆትን ያጋጥማቸዋል። ቀጣይነት ያለው የመሠረተ ልማት ውድቀቶች እና የፍርድ ቤት ውዝግቦች መከላከልን የበለጠ ያበላሻሉ፣ ማኅበረሰቡ በጭንቀት ውስጥ እንዲወድቁ ያደርጋል። 2. ፕሪቶሪያ በደቡብ አፍሪካ። ፕሪቶሪያ በደቡብ አፍሪካ ዋና ከተማ ውስጥ ስር የሰደደ አደጋን በመግለጽ በዓለም በ81.8 ሁለተኛ ደረጃ ላይ ትገኛለች። በ2024-2025 የኤስኤፒኤስ አራተኛ ሩብ ስታቲስቲክስ በፕሪቶሪያ ሴንትራል ግድያ 66.7 በመቶ ከፍ ብሏል። ጋውቴንግ አሁንም 25% የሀገር ግድያዎችን አስተዋጽኦ ያደርጋል። ይህም ሜትሮ በየሩብ ዓመቱ በአገር አቀፍ ደረጃ ቢቀንስም የመገናኛ ቦታ ያደርገዋል። ነዋሪዎች እና ቢዝነሶች ቤቶችን በኤሌክትሪክ አጥር፣ በግል የታጠቁ ምላሾች እና መከታተያ የታጠቁ ተሽከርካሪዎችን ያጠናክራሉ። ሸክም የሚፈሰው ጥቁር መጥፋት በሌሊት የተደራጁ የወንበዴ ቡድኖችን የበለጠ ያበረታታል። 3. ካራካስ ቬንዙዌላ። ካራካስ በኑምቢዮ 2025 የወንጀል መረጃ ጠቋሚ 81.5 ላይ በሦስተኛ ደረጃ ላይ ተቀምጧል። ስር የሰደደ ስጋትን ይቋቋማል። የቬንዙዌላ ብጥብጥ ታዛቢ በ2024 ከ100 ነዋሪዎች መካከል 48.2 በኃይል ይሞታል። በታጠቁ ዘረፋዎች፣ በመኪና ጠለፋዎች፣ በዱርዬ ሜዳ ጦርነቶች እና በፖሊስ ተደጋጋሚ ተኩስ ከ100 ሰዎች መካከል 3.3 ሞትን አስከትሏል። ሜጋባንዳስ ኮረብታ ዳር ባሪዮስን ይቆጣጠራል። ለቤዛ የሚሆን አፈና እና ወደ መካከለኛ ደረጃ ወረዳዎች የሚፈሱ የዘረፋ ራኬቶችን ይቆጣጠራሉ። የጨለመ ጎዳናዎችን እና የኤቲኤም ወረፋዎችን የሚበዘብዙ ወንጀለኞችን ያበረታታል። የዩኤስ ስቴት ዲፓርትመንት ደረጃ 4 አትጓዙ ከማስጠንቀቂያ በየቦታው ግድያ፣ አፈና እና የተሳሳተ የእስር አደጋዎችን በመጥቀስ ካራካስ ለውጭ ሰዎች የማይሄድ ቀጠና መሆኑን አጉልቶ ያሳያል። 4. ፖርት ሞርስቢ ፓፑዋ ኒው ጊኒ። ፖርት ሞርስቢ እንደ አደገኛ ከተማ በዓለም አቀፍ ደረጃ በአራተኛ ደረጃ ላይ ትገኛለች። በውቅያኖስ ውስጥ እጅግ የከፋች ናት። የራስኮል ወንበዴዎች በሰፈራ እና በዋና ዋና መንገዶች ላይ የበላይነት አላቸው። የታጠቁ ዘረፋዎችን፣ የሜንጫ ጥቃቶችን እና የመኪና ዝርፊያ፣ ይህም በግምት 3 ግድያዎች፣ 4 መደፈር እና በየሳምንቱ ወደ 30 የሚጠጉ ጠለፋዎች ናቸው። ፖሊሶች ከሠራተኞች ማነስ እና የጭካኔ ውንጀላዎች ጋር በመታገል የግል ግቢዎችን በምላጭ ሽቦ እና በጸጥታ አስከባሪዎች እንዲታጠቁ አድርጓል። ግድያ ከ100 ነዋሪዎች 54 አካባቢ ነው እና የንግድ ሰዎች ወይም እንግዳ ተቋራጮች አፈና እየጨመረ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተጓዦች ከጨለማ በኋላ በዋና ከተማዋ ወደብ ውስጥ እንኳን የተንሰራፋውን ብጥብጥ፣ ሕዝባዊ ዓመፅ እና የባሕር ላይ ወንበዴነትን በመጥቀስ ጉብኝቶችን። 5. ደቡብ አፍሪካ በጆሃንስበርግ። በደቡብ አፍሪካ በጆሃንስበርግ አካባቢ የሚገኝ ከተማ በ80.8 የወንጀል መረጃ ጠቋሚ ጆሃንስበርግ በዓለም 5ኛ ደረጃ ላይ ተቀምጣለች። የማያቋርጥ የጥቃት ወንጀሎች፣ የታጠቁ ዘረፋዎች፣ ጠለፋዎች እና የቤት ውስጥ ወረራዎች በሜትሮ ውስጥ ከ100 ሰዎች መካከል 30 የሚጠጉ ግድያዎችን ያስከትላሉ። የብሔራዊ ግድያ መጠን ደግሞ 42 ላይ ተቀምጧል። የኬብል ስርቆት ሲንዲኬትስ የኤሌክትሪክ እና የባቡር ኔትወርኮችን ያበላሻል
እና ወንበዴዎች በከተማ ውስጥ ያሉ ከፍታ ቦታዎችን በመጥለፍ እንደ ማራቢስ ያሉ ቦታዎችን ያስገድዳሉ። እየጨመረ የመጣው የዜኖፎቢክ ዝርፊያ መደበኛ ያልሆኑ ነጋዴዎችን ኢላማ ያደርጋል። 6. ደርባን ደቡብ አፍሪካ። ደርባን በስድስተኛ ደረጃ ተቀምጧል። የወንጀል መረጃ ጠቋሚ 80.6 ነው። በ2023-24 በሜትሮ የሚደርሰውን ግድያ መጠን ከ100 ነዋሪዎች ወደ 65 ገደማ ገፋፍቶታል። ይህም በ10 ዓመታት ውስጥ ከፍተኛ ደረጃ ላይ የደረሰው ፖለቲካዊ ጥቃቶች፣ የታክሲ ሜዳ ጦርነቶች እና የቡድን ጥቃቶች። በጥልቅ ውሃ ወደብ በኩል የተሻገሩት ኮኬይን እና ፈንቴኒል በከተማዎች ውስጥ የዘረፋ ወንጀሎችን የሚያካሂዱ እና በየ2 ኮሪደር ላይ የዕቃ መያዣ መኪናዎችን የሚዘርፉ ኃይለኛ ሲንዲኬቶችን ይመገባሉ። በምሽት የባህር ዳርቻ ላይ የሚደረጉ ወንጀሎች፣ በሐማዋይዝ ዙሪያ የመኪና ዝርፊያ እና በወርቃማው ማይል የታጠቁ ዘረፋዎች ቱሪዝምን እንዲያፈገፍጉ ያደርጋቸዋል። የተንሰራፋው ሙስና ግን የፖሊስ ምላሽን ያደበዝዛል። 7. ሳን ፔድሮ ሱላ ሆንዱራስ። የሳን ፔድሮ ሱላ ግድያ መጠን በአስደናቂ ሁኔታ ቀንሷል። በ2014 ከ100 ነዋሪዎች ወደ 26 በ2023 ይህም ከተማዋን ከዓለም አቀፍ የከፍተኛ 100 ዝርዝር ውስጥ አውጥታለች። ሆኖም የኢንዱስትሪ ማዕከል የሆንዱራስ የወሮበሎች ኃይልና የአደንዛዥ ዕፅ ዘረፋ ማዕከል ሆና ቆይታለች። ባሪዮ 18 እና ኤምኤስ 13 አሁንም ባሪዮስን 11 በመቶ የሆንዱራስ ዜጎች አሁን ከተመዘገበው ከፍተኛው ደረጃ የጦርነት ታክስ ይከፍላሉ። የፕሬዝዳንት ዚዮማራ ካስትሮ የአደጋ ጊዜ ሁኔታ መንገዶችን በወታደሮች ያጥለቀልቃል። ነገር ግን ተንታኞች መጥፋትን እና ሪፖርት አለማድረጋን ያስጠነቅቃሉ። በፖርቶ ኮርቴስ እና በፖሊስ የሙስና ወንጀሎች፣ የኮኬይን ዝውውር፣ ቀጣይነት ያለው የመኪና ዝርፊያ፣ አፈና እና ሴት መግደልን ያቀጣጥላል። 8. ፖርት ኤልዛቤት ደቡብ አፍሪካ። በ2024-25 ከ100 ነዋሪዎች መካከል 70.8 ግድያዎች ተመዝግበው በረሃ በአሁኑ ጊዜ የደቡብ አፍሪካ ግድያ ዋና ከተማ ሆናለች እና በርካታ አውራጃዎች ከዋዛክሌ እና ትዌል ኳድዌሲ ከአገሪቱ 5 ገዳይ ሰዎች መካከል ተቀምጠዋል። በታክሲ መንገድ መተኮስ፣ በመኖሪያ ቤቶች ፕሮጀክቶች እና በግንባታ ቦታዎች ላይ የሚደረጉ ቅሚያዎች፣ በሜቴክ እና በመዳብ ገመድ ስርቆት ላይ የሚደረጉ የቡድን ጦርነቶች በፖሊሶች ቁጥጥር ስር ናቸው። ቢዝነስ ቴክ እንደዘገበው የኤስኤፒኤስ ግብዓቶች በጣም ቀጭን ከመሆናቸው የተነሳ አንድ ተሽከርካሪ ብቻ በሌሊት ሙሉ የከተማውን ነዋሪዎች ይጠብቃል። 9. ሜምፊስ። ሜምፊስ አሁንም የዩኤስ ግድያ ገበታዎችን ይመራል። በ2023 ሪከርድ ያለው 397 ግድያዎች ከ100 በ2024 የመጀመሪያ አጋማሽ 129 ግድያዎች ተከትለዋል። ይህም በአገር አቀፍ ደረጃ በ17 በመቶ ቢቀንስም ከፍተኛው ነው። የመኪና ጠለፋዎች ጥልቁን ያበላሻሉ። በ2024 124 ታዳጊ ወጣቶችን በመኪና ስርቆት እና 4 ተጨማሪ ወጣቶችን ከግንቦት 2025 በኋላ በቁጥጥር ስር አውሏል። ተንታኞች የተሰረቀ የጠመንጃ ስርቆት ግብረ መልስ ይጠቅሳሉ። 10. ሳልቫዶር የብራዚል። የባህያ ዋና ከተማ ሳልቫዶር የብራዚል ደም አፋሳሽ ትልቅ ከተማ ሆና ቆይታለች። የፌዴራል መረጃ በ2023 986 ግድያዎች እና 236 በ2024 የመጀመሪያ ሩብ ቀን በቀን 3 ግድያዎች ተመዝግበዋል። ይህም ከ100 ነዋሪዎች መካከል 39.7 ግድያዎችን ያክላል። ይህም ሳልቫዶርን በ2025 የዓለም አቀፍ ብጥብጥ ደረጃ 35ኛ ደረጃ ላይ አስቀምጧል። ከፒሲሲ ጋር በተያያዙ አዘዋዋሪዎች እና በአካባቢው ቦንድ ቡድኖች መካከል የሚደረጉ የሳር ጦርነቶች በፋቬላዎች ላይ የበላይ ሆነው ሲገኙ፣ የዘረፋ ሠራተኞች ደግሞ የቱሪስት ወረዳዎችን እየወረሩ ነው። የፖሊስ ዘዴዎች በተመሳሳይ ገዳይ ናቸው። የባህያ የጸጥታ ኃይሎች በ2023 289 ሕፃናትን እና ታዳጊዎችን ገድለዋል እና የፖሊስ ተኩስ ከ2015 ጀምሮ በ313 በመቶ ከፍ ብሏል። ይህም በሀገሪቱ እጅግ የከፋ ነው።